እኛ እንናገራለን በሕይወት የለንም። እናንተ ትሰማላችሁ በሕይወት የላችሁም። ከዚህ የተነሳ ክርስቲያን እየጠፋ ነው። ሰው ሞልቷል፣ ግን በልቡ ቤተ ክርስቲያን ያለችው ነው የጠፋው። ሰው ሞልቷል፣ ንስሐ የሚገባ ነው የጠፋው። ለቅዱስ ሥጋውና ለክቡር ደሙ የሚበቃው ነው የጠፋው። ለምን ካላችሁ የምናውቀውን መኖር አቅቶናል። ክርስትና ደግሞ የምንተርከው ታሪክ የምናወራው ወሬ ሳይሆን ወገኖቼ፣ ክርስትና ማለት በተግባር የምናሳየው የምንተገብረው የምንኖረው ሕይወት ነው፣ ትወና አይደለም። ዛሬ በጣም ብዙ ምስኪኖች አሉ የክርስቶስን እግዚአብሔርነት ያልተረዱ፣ የክርስቶስን ፈጣሪነት ያልተረዱ፣ የጌታችን የኢየሱስ ክርስቶስን የባህሪ አምላክነት ያልተገነዘቡ ብዙ ምስኪን ሰዎች አሉ በምድራችን ላይ። መጽሐፍ ያነባሉ ግን አያውቁትም። የሰማችሁ ነው አይደል? ብዙ ጊዜ ትምህርቶቻችንን ይሰማሉ ግን አያውቁትም። እነርሱ ለሚፈልጉት ዓላማ መጽሐፍ ቅዱሱን ይጠመዝዛሉ ግን አያውቁትም። ወገኖቼ፣ የክርስቶስን እግዚአብሔርነት ለመረዳት እምነት ያስፈልጋል።